ጎበዝ ተማሪ መሆን ትፈልጋለህ? ቤተሰቦችን ማስኮራት ትፈልጋለህ? የተሻለ ቦታ መድረስ ትፈልጋለህ? ደረጃ ማምጣት ከክላስ ትፈልጋለህ? ስለዚህ እነዚህን 7 ልማዶች መከተል አለብኝ። ጎበዝ ተማሪዎች የሚከተሏቸውን እነዚህ 7 ልማዶች ዛሬ ወደ እናንተ ይዤላችሁ መጥቻለሁ። ተከታተሉኝ። ይህንን ቪዲዮ ከመጀመራችሁ በፊት ሰብስክራይብ፣ ላይክ አድርጉ። ቀጥታ ወደ ቪዲዮ 7 ልማዶች ጎበዝ ተማሪዎች የሚከተሏቸውን ዛሬ እናያለን። አንደኛ ስቴዲ ኤቭሪዴይ። ስለዚህ ሁሉ ጊዜ የሚያነቡ ናቸው ጎበዝ ተማሪዎች። ኢቭን ኢፍ 30 ደቂቃ ሊሆን ይችላል፣ 60 ደቂቃ ሊሆን ይችላል፣ 1 ሰዓትም ሊሆን ይችላል። ስለዚህ ሁሉ ጊዜ በምታነቡበት ታይም ጊዜ ጎበዝ እየሆናችሁ እያወቃችሁ ነው የምትሄዱት። ምክንያቱም እኛ ሰክሰስፉል የሚያደርገን አንድ ቀን ላይ 10 ሰዓት በአንድ ቀን ሙሉ ብታነቡ ምንም ዋጋ የለውም፣ ትረሳላችሁ። ስለዚህ ትንሽ ደቂቃ ኤቭሪ ሀቢታችን ካረግነው ትምህርትን ሰክሰስፉል ማንሆንበት ምንም መንገድ የለም። ስለዚህ ተማሪዎች መከተል አለባችሁ ብዬ የማስበው ይሄንን ነው። ሁሉ ጊዜ ማንበብ አለባችሁ። ትኩረት አድርጋችሁ ሁሉ ጊዜ ማንበብ አለባችሁ ማለት ነው፣ እንዳትዘሉ። ስለዚህ ትንሽ ደቂቃም ሊሆን ይችላል፣ 10 ደቂቃ፣ 30 ደቂቃ። ስለዚህ አንብቡ፣ እንዳትጨነቁ። ሁሉ ጊዜ ማንበብ አለባችሁ ማለት ነው። ስለዚህ ሁለተኛ ለጋ ደርሰናል። ሁለተኛ ደግሞ ቀላል የሆነ እቅድ ማውጣት ነው የሚለው ነው። ስለዚህ ቀለል ያሉ እቅዶችን በሚታወጡበት ሰዓት ዛሬ ይሄን ነገር አነባለሁ፣ ዛሬ ከዚህ ሰዓት እስከዚህ ሰዓት አነባለሁ እያላችሁ እቅድ ማውጣት በጣም ጥሩ ነው ማለት ነው። ጊዜያችሁን እንድትቆጥቡና ትኩረት አድርጋችሁ ጊዜያችሁን ቆጥባችሁ ታይማችሁን ማናጅ ለማድረግ ያገለግላል ማለት ነው። ሶስተኛ ደረጃ ላይ ያስቀመጥኩት ኮንትሮል ዩር ፎን። ስለዚህ ስልካችሁን ተቆጣጠሩ። በዚህ ዘመን ላይ ትልቁ ችግር ፎከስ ማድረግ ነው። ስለዚህ ስልካችሁን ከተቆጣጠራችሁት ምንም የማትሰሩት ነገር የለም። ስለዚህ ስልካችሁን ተቆጣጠሩ። ሶሻል ሚዲያዎችን አጥፉ በምታነቡበት ሰዓት ማለት ነው። ስለዚህ ጸጥ ባለው ቦታ መርጣችሁ በዛ ማጥናት ነው ማለት ነው። ሶሻል ሚዲያ ስትጠቀሙ ምንም ትኩረት አትይዙም ማለት ነው። ስለዚህ ሶሻል ሚዲያ ማጥፋት ግዴታ ነው። ስለዚህ ስልካችሁን ኖቲፊኬሽን አጥፉ ማለት ነው። አራተኛ ላይ ያስቀመጥኩት ተለማመዱ። ማጥናት ብቻ አይደለም የሚል ነው። ምን ማለት እንደሆነ ልንገራችሁ። ፕራክቲስ ማድረግ ነው። ስለዚህ ሁሉ ጊዜ መለማመድ አለባችሁ። የምታጠኑትን ነገር ተለማመዱ። ጥያቄዎችን መስራት አለባችሁ። ስለዚህ ማጥናት ብቻ ከሆነ ጥያቄ እንዴት እንደሚወጣ ወጣቱን ስለማታውቁት ሁሉ ጊዜ ፕራክቲስ ማድረግ ያገለግላል ማለት ነው። ስለዚህ ጥያቄዎችን በዩቲዩብ ቻናል፣ በቴሌግራም ቻናል ላይ እየገባችሁ ጆይን አድርጋችሁ ጥያቄ የተለያዩ ፒዲኤፎችን ስለምለቅ ከ6ኛ እስከ 12ኛ ድረስ የተለያዩ ፒዲኤፎችን ወርክሺቶችን እለቃለሁ። ጆይን አድርጉ ቴሌግራም ቻናልን። ከዛ 5ኛ ላይ አስቀመጥኩት ጌቲንግ ኖች ስሊፕ ይላል። ስለዚህ በጣም በቂ እንቅልፍ መተኛት ራሱ አንዱ ሀቢታቸው ነው ማለት ነው። ቀድሞ ነው የሚተኙት ጎበዝ ተማሪዎች። ስለዚህ በቂ እንቅልፍ ማግኘት አለባችሁ። በቀን እስከ 7 ሰዓት 8 ሰዓት የቻላችሁ 8 ሰዓት ብትተኙ ያነበባችሁትን ነገር እንዳትረሱ ያደርጋችኋል ማለት ነው። ስለዚህ አትረሱትም ማለት ነው። እንዳነበባችሁ ከተኛችሁ አትረሱትም። ስለዚህ በቂ እንቅልፍ መተኛት በጣም አሪፍ ነው። ተማሪዎች ሳይንቲስቶችም እንደሚነግሩት 8 ሰዓት ነው በቀን በጤናማ ሰዓት የሚባለው። 8 ሰዓት መተኛት አሪፍ ነው ማለት ነው በቀን ውስጥ። 6ኛ ላስቀመጥኩት ራስህን መገምገም ይላል። ስለዚህ ራሳችንን መገምገም እንዴት እንደምትችሉ ልንገራችሁ። ራሳችሁን ገምግሙ ሲባል እንዴት ነው መሰላችሁ? ለምሳሌ ጂኦግራፊ የሚታነቡ ከሆነ ጂኦግራፊ ላይ ዩኒቱን አንድ አንብባችሁ ከጨረሳችሁ በኋላ ሪቪው ኤክሰርሳይዝ የሚል አለ። እሱን ሰርታችሁ መልሳችሁን ካስቀመጣችሁ በኋላ ወይም ቲቸር ጋይድ ላይ ሄዳችሁ መልሱን እዛ ጋር ትክክለኛውን መልስ ከእናንተ የሰራችሁት ጋር ያገናኛችሁት የትኛው ትክክል እንደሆነ ራሳችሁን መገምገም ይቻላል ማለት ነው። ካልሆነ ደግሞ ኤአይ ላይ ሰጣችሁ ቴስት አድርጋችሁ ኤአይ እንዲሰራ ታደርጋላችሁ። እናንተ ከሰራችሁት ቀድማችሁ ሰርታችሁ ከሰራችሁት ጋር ታገናኛላችሁ። የስህተታችሁን ደግሞ ታርማላችሁ። ራሳችሁን መገምገም በጣም አሪፍ ነገር ነው። ማጥናት ብቻ ዋጋ የለውም ተማሪዎች። 7ኛ ላይ ያስቀመጥኩት ግልጽ የሆነ እቅድ ማውጣት ያስፈልጋል። ስለዚህ ይሄ ምን ማለት እንደሆነ ልንገራችሁ።
ግልጽ የሆነ እቅድ ማለት ዛሬ ኬሚስትሪ አነባለሁ ማለት ብቻ ሳይሆን ኬሚስትሪ ላይ ምንድነው የሚያነበው ሲባል ዩኒት 2 ነው የማነበው፣ ዩኒት 3 ነው የማነበው ከነበራችሁበት መቀጠል ማለት ነው። ስለዚህ እንደዚህ ያደርጋችሁ ዩኒት 1 ነው ስለ ኬሚስትሪ ጥቅም ነው የምናነበው። ስለዚህ ውስጥ ያሉን ፖርሽኖችን ቶፒኮችን ግልጽ ያደርጋችሁ ይሄን አነባለሁ ያላችሁ እቅድ ሲታወጡት ጊዜያችሁን ይቆጥብላችኋል ማለት ነው። ስለዚህ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉ። ጠቃሚ የሆነ ቲፖችን እንለቅላችኋለን ማለት ነው።